እነኚህ አሞራዎች ኬት መጡ? እዩዋቸው። ማብራሪያ በቴል አቪቭ ሰማይ ላይ ስለታዩት አሞራዎች ማስረዳት የኔ ርዕሰ ጉዳይ ነው። እናም ያንን ፓርት እንዲህ እንትኑን ኦርደሩን ብትመለከቱ በጣም አስገራሚ ነገር ታገኛላችሁ። የሚገርም ፓተርን አለው። ይሄ ታሪክ ያለው ምዕራፍ 19 ላይ ነው። ምን የሚል የሰማይ ወፎች መጥተው አለቆችና ሻለቆችን ነገስታትን ሬሳ ብሉ ተብለው ተፈቅዶላቸው መጥተዋል። እሱን የሚለው ራእይ 19 እሱን ነው የሚያሳየው። ራእይ 18 ላይ ባለፈው እንደለጠፍኩላችሁ ኢየሩሳሌምን እስራኤል ወደቀች፣ ባቢሎን ወደቀች ነው የሚለው። ምዕራፍ 18 ግን እስራኤል ወደቀች ብለን እንድነግራቸው ወይም መልአኩ ሲናገር ሰማል። ወደቀች 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 ያጋንንት ማደሪያ ሆነች የሚለው ሰርቼላችኋለሁ ከወፎቹ በፊት ራሴ ስላያየሁትን ይላኩላችሁ እና እዚህ ጋር ልጥፍ ያለውኝ። ከዛስ የወፎች ማደሪያ ሆነች ምናምን የሚለው እስራኤል ወደቀች ምናምን የሚል ነው። ማን ያመጣቸው ይመስላችኋል? የፍርድ መልአክ ነው ያመጣቸው ማለት እንደዚህ ነው የሚለው። እናስ ቀጥሎ ደግሞ ወደ 16 ላይ ወደ 17 ላይ አርማጌዶን አስከተታቸው ነው። ስለዚህ ተያይዘው ኢራንን እንቀጠቅጣ እናሸንፋታለን የመሳሰለው ነገር ይህን ዘጋለን እናደርጋለን ብለው ነው ያሰቡት። ልብ አድርጉ። በምንም ተአምር በ12ቱ ቆጥ ጦርነት የደረሰውን ነገር ካዩ በኋላ የበለጠ የሚያስተማምነው ነገር ከሌለ በቀር ቢንያም ኔታንያሁ ይህን ጦርነት አይከፍትም ተብሎ ይጠበቅ ይችላል። የሚገርመው ነገር ግን ቢንያም ኔታንያሁ ይሄንን ጦርነት ሲከፍት እነኚህ ሰዎች እዛ ውስጥ ያሉ እስራኤላውያን ቢሞቱ አይሞቱ ምንም ግድ የለውም፣ በፍጹም ግድ የለውም። ምክንያቱም ውስጡ ያለው የአራጅ መንፈስ ስለሆነ እነሱንም እግዚአብሔርን ተስፋ አድርገው የሚጠብቁትንም ሰዎች ጭምር ያታለለ ወደ እርድ መንዳት የራሱ የቢንያም ስራው ነው። ከጦርነት ውጪ ሌላ ነገር አያውቅም። ጦርነት መጋደል፣ ጦርነት መጋደል፣ ጦርነት መጋደል በቃ እና እድሜው ከዚህ ውጪ በቃ እንዲሁ በሰላም እንቅልፍ ራሱ ሲያቃዥው የሚኖር አይነት ነው። አስቡ፣ ኢራን እያለች እኔ መኖር አልችልም ብሎ የሚያስብ ሰው ነው። እውነቱን ለመናገር የቀደመው ኪዳን ውስጥ እንኳን ተቀምጬ ላስብ ቢል ከባቢሎን ምርኮ ወደ እስራኤል እንዲመለሱ የረዳቸው ሜዶና ፋርስና ሜዶና ምናምን በነበረው እንትን ላይ ሲከፈል ማለት ነው። ከፋርስ መንፈስ ይልቅ የሜዶናው ሀሳብ እነ ቂሮስ እንትን የለቀቋቸው የነ ኢራን ዝርያዎች ናቸው ማለት ወደ ብሉይ ኪዳን አላስብም ቢባል ማለት ነው፣ ቢያስፈልግ ማለት ነው። ግን አዲስ ኪዳን ላይ ሰውን ሁሉ እግዚአብሔር ያኛውን ኪዳን ዘመን ጨርሶት ሰውን ሁሉ የሚመዝንበት እርሱ ሁሉም ሀገራቶች በራሳቸው ሀገር ሆነው እንዲቀጥሉ የነገስታት ንጉስ ስለሆነ ሁሉም ሰው በያለበት የዳርቻና ድንበር ስለመደበላቸው በሁሉም የመኖር መብት አላቸውና እንዲኖሩ ነው የፈለገው። ቀጥሎ ሲንትኖቹ ተለያይቷል። ሰዎች ራሳቸው የሚኖሩበትን ይሄ ኮድ ኦፍ ኮንዳክት አይነቱን ማለት ነው ሌላኛውን ሳያጠቃ የሚኖርበትን አይነት ሲስተም እንጂ በአንድ መዋቅር ውስጥ ደርበህ ከዛ ዓለም አቀፍ ሲስተም ሰርተህ ቀጥሎ በየሀገሩ ብራንቾችን ሰርተህ ከዛ በኋላ ከዛ ውስጥ ልክ ከታች ወደ ላይ የማስሎ ሃይራርኪ አይነት ሰርተ ሳንቲማቸውን የምትወስድበትና በአንድ ግሎባል ኦርደር ውስጥ የምታሰራውን ስራ እንዲሰራ እግዚአብሔር አልፈለገም። ምክንያቱም የዚህ ዓለም አምላክ ይህንን ነገር እንደሚያደርግ ራእይ 13 ይነግረናል። እና በዙፋን የተቀመጠው የዚህ ዓለም አምላክ ነው። እግዚአብሔር ደግሞ በመጨረሻው ዘመን ላይ የዚህን ዘመን ሲጨርሰው በዚህ ላይ ፍርድ እንደሚያመጣ አስረድቶ ነበረ። ስለዚህ ከዛ በኋላ ያንን መዋቅር ማፍረስ ጀመረ። ከማፍረስ ከጀመረ ብዙ ዓመታት ምናልባት 2016-15 ጀምሮ ነው በነጮች አቆጣጠር እንደዛ ጀምሮ ነው ያን ያደረገው እና በ2000 ምዕራፍ 9 ላይ ዮሐንስ ራእይ ምዕራፍ 9 ላይ ያለውን 9:6 ምናምን አካባቢ ኤፍራጥስ ወንዝ ላይ የታሰሩ መላእክት ተፈቶ ስለተባለ ከዛ እግዚአብሔር የምህረት ዘመኑን ጨርሶ በእያንዳንዱ ጦርነት ቶሎ እንዲሞቱ እግዚአብሔር የታሰሩ መላእክትን ፈቷቸዋል። ስለዚህ ስለተፈቱ ልቀቃቸው፣ ጥቃባቸው ስላለ በላቸው ምናምንና አውቶማቲክ ደው የሆነ ነገር አልኩ። ከዛ በኋላ ምላሽ እየሰጠ ላለፉት 10 ዓመታት በአጠቃላይ በዓለም ዙሪያ ጦርነት በአብዛኛው እንደውም ኢትዮጵያ ውስጥ ብዙ ነገሮቹ ኢትዮጵያ ውስጥ እንዲህ ያለ ይመስለኛል እና በሌላም ዓለም ውስጥ ጦርነት በጣም በፈጣን ሁኔታ እየተቀጣጠለ እየቀጠለ ነው። ዓለም የሰላማዊ ዘመኗን ጨርሳበታለች።
እና እሱ የእግዚአብሔር የፍርድ ጊዜው ስለደረሰ ማለት ነው። ከዛ ዮሐንስ ምዕራፍ 14 ላይ እንግዲህ ይሄ ከ9 ጀምሮ ነው ያልኳችሁ። ምዕራፍ 14 ላይ ለአርማጌዶን ዝግጅት አይነት ነገር ነው የሚሆነው። ምዕራፍ 15 ላይ ከዛ በኋላው ኤፍራጥስ ደረቀ የሚለው ምዕራፍ 16 አለ እና 16:3 ላይ በተለይ የሚገርመው ነገር 16:3 ላይ ወንዞች ቀይ ሆኑ ይላል እና 16 መቅሰፍት ወንዝ ላይ ወረደ፣ ደግሞ ደም ሆኑ ይላል። ስለዚህ ሶስተኛው መቅሰፍት ደም ሆነ ማለት ይህ ኤፍራጥስ ላይ ኤፍራጥስ መድረቅ፣ ቀጥሎ ወንዞች ደም መሆን በተለያየ ዓለም ዙሪያ ላይ ያየነው ጉዳይ ነው። ምዕራፍ 16 ላይ ወደ አርማጌዶን እንዲሄዱ አስከተታቸው ይላል። ከዛ 17 ጦርነቱ ነው እና 18 ላይ ባቢሎን ወደቀች ነው። ባቢሎን ወደቀችን አሳዩዋቸው። 18ዎቹ ላይ ሻለቆችና የአለቆችን የጌቶችን ሬሳ እንዲበሉ ነው የሚለውን አሞራዎች ተሰብስበው ወጥተዋል ማለት ነው። ስለዚህ ከነሱ እነኝን እንትኖች ያመጣቸው መንፈስ ቡት ኦን ዘ ግራውንድ የተባለው ማለት ነው። ምንም ማንም ሰው ወደ እግሩ የአሜሪካን ጦር ኢራን ውስጥ ይረግጣል ተብሎ የማይታሰበው አይታሰብም፣ አላደርግም። ያው ነገር ትራምፕ አላደርግም ቢሉም ትንሽ ቆይቶ ያደርጋል እና ራሳቸው በተለይ እብዶች እኮ ናቸው እና ከኮሮና ጀምሮ እዚህ የምዕራቡ ዓለም ሰዎች ጭንቅላታቸው አይሰራም እና ተመተዋል። ፌራር እንትን አይደሉም፣ በትክክለኛው ነገር ሪዝናውት አያደርጉም እና አንዴ ተመተዋል። የተመቱ ናቸው እና በዛ መንገድ ነው የሚያስቡት እና ያው ውድቀትም ምናምኑም የሩሲያ ጦርነትም የመሳሰለውም ነገር እና የቅንጦት ዘመናቸው ማብቃቱ ምናምን በቃ ማመን ስላልቻላቸው ሲስተሙ አስቀድሞ ለክፋት አደልቧቸው ስለነበር ኖ እኛ ላይ የሚዳኝ አለ ብለው የሚያስቡበት ዘመን አብቅቷል እና ፈጽሞ አያስቡም። ከፊት ለፊታቸው የመጡን ነገሮችን ነው ችግር ለመፍታት እያሰቡ አንደኛው ችግር ሌላውን እየፈታ ልክ የዶሚኖ ኢፌክት ያህል ይህን የነኩት ያኛውን ሲበላሽ፣ ያኛውን ሲለኩት ያኛውን እየተበላሸ ይቀጥለው። ስለዚህ በዚህ ምክንያት ነበርና ይሄን ነገር አልፈቱትም። ያው መጨረሻ ላይ እንደምታዩት ይሄኛውንም ጦርነት የሚያሸንፉ ነበር የመሰላቸው። ስለዚህ እየጎተተ ወዴት ይወስዳቸዋል? አርማጌዶን እና ቡት ኦን ዘ ግራውንድ። እሺ ከዛ በኋላ የአሜሪካ ጦሯን እዛ ጋር ከታለሁ ብላለች። እንግዲህ ታንከኞች፣ ፈረስ ተቀማጮች ምናምኖች፣ ታንከኞችን፣ የአየር ወለዶች የመሳሰሉ ነገሮች በሙሉ ወደዛ እያደረጉ ነው። እኔ ቀድሜ ለጥፌላቸዋለሁ። እግረኛ ሰራዊት ገብቶ አይቻለሁ የሚል ማለት ነው። እና እግረኛው ሰራዊት አሁን ደግሞ ይመጣል ማለት ነው። እና እዚህ እንትና የሚያነሱት ድርድር እውነተኛ ድርድር አይደለም። ምክንያቱም መንፈሱ ቅድሚያ እዛ ገብቷል። ኦኬ ከዚያስ ይሄው አሞራዎቹ ምናምኖቹ በሙሉ ጎትቶ የሚያመጣቸው ያው ተመሳሳይ መንፈስ ነው። ከዛ አይተዋልና የአለቆችና የሻለቆችን ሬሳ ብሉ ነው እና ቢፈቅዱም ባይፈቅዱም ህዝብ እያለቀ ነው። ፍርድ እየተከናወነ ነው። ቢንያም እያስጨረሰ ነው። እሱም ደግሞ ሌላ ቀን በምዕራፍ እሱ ላይ አነብላችኋለሁ የሚታሰርበት እና ከዚህ ቀድመን ባለፈው ያው ፍርዱ ይከናወናል። ቀድሞ ግን እነኚህ ግን መከናወን አለባቸው። ይህን አነብላችኋለሁ። እንደዚህ ይላል ዮሐንስ ራእይ ምዕራፍ 19 ላይ ነው ሀሳቡ ያለው እና ምንድነው የሚለው? አንድ መልአክ በፀሐይ ውስጥ ቆሞ አየሁ። ከሰማይ መካከል ለሚበሩ ወፎች ሁሉ መጥታችሁ የነገስታትን ስጋና የሻለቆችን ስጋ፣ ብርቶችንም ስጋ፣ የፈረሶችንም በእነርሱ የተቀመጡትንም ስጋ፣ የጌቶቻቸውንም የባሪያዎችን የታላቆችን ሁሉ ስጋ እንድትበሉ ወደ ታላቁ ወደ እግዚአብሔር እራት ተከማቹ ብሎ በታላቅ ድምፅ ጮኸ ይላል እና ከአያቶላ ሞት በኋላ በዶሚኖ ማንም መደበቂያ ማጣት፣ ድብልቅልቅ የወጣ ማቆሚያ ማጣት የሚለውን ነገር ለጥፌላቸዋለሁ። ይህን አይታችሁታል። ከዛስ አለቆች፣ ሻለቆች ሲስተም። ስለዚህ ይሄ አለቃ ሲስተም ምናምን የሚለውን በልብ እንድታስቡት። የእምነት ተቋማት ላይ ታያላችሁ፣ መከላከያ ላይ ታዩታላችሁ፣ የትላልቅ ፋብሪካዎች ላይ ታያላችሁ፣ ባንክ ላይ ታዩታላችሁ፣ ዓለም አቀፍ እና ይሄን ስትራክቸር ሰርተው ጥቂቱ ቡድን ብዙውን የሚበሉበትን ሲስተም ነበር ይሄን ነገር ያደረገው። አሁን እሳ ይሄ ነገር አበቃ እና አለቆች፣ ሻለቆች ምናምን ኑና ሬሳውን ተመገቡ ነው የሚላቸው። መጥቶላቸዋል። አሞሮቹ እነሷን ይዘው የመጡ ናቸው። መንፈሱና እሱ ተናበው ነው የሚሰሩት። መልካም። እንደዚህ አይነት እንትኖችን እያብራራው ቀጥላለሁ።